መሰላ በዚህ መልኩ ኢዶሚ ጨርሻለሁ ማለት ነው። አላህ አያችሁ እናንተም ሰርታችሁ ተጠቀሙላችኋለሁ። ዋው መሰላ ብላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናሌ ቤተሰቦች ዛሬ በኹዳር በአትክልት እና በስጋ ኢደም ልሰራ ነው የመጣሁት። እዚህ ጋር እንግዲህ ድንችና ባድንጃን ፋሶሊያ አለኝ። እዚህ ጋር ፍልፍል ሮሚ ሽንኩርት አለኝ። እዚህ ጋር ደግሞ ቅመሞቼ አሉኝ ማለት ነው ከነማዕጅኑ። እዚህ ጋር ጨውና ባህራት ጨው ነው። ይሄ ደግሞ ቲማቲም እና ኮሎጃን። እዚህ ጋር ስጋውን ቆራርጫለሁ። ከዛ እዚህ ብረት ድስቴን አግሌያለሁ። እንደተለመደው ዘይት አደርጋለሁ ማለት ነው። ቢስሚላ በዛው ዘይቱ። ከዛም በስተመጨረሻ ሽንኩርቴን እጨምራለሁ። እዚህ ያደረኩትን ሽንኩርት እጨምራለሁ እና ዶሮ በስጋ ነው ላ እንትን ነው እንጂ በአትክልት ሄደን በአትክልት ይባላል ማለት ነው። እንሰራላችሁ አድርጋለሁ። እንደምታዩት ኮሎጃን እንጨምራለሁ። ነጭ ሽንኩርት ስለሌለኝ ነው እንጂ ነጭ ቶም ማለት ነው። ነጭ ሽንኩርት እንጂ ማረፍ ስላላችሁ ማለት ነው። እንደዚህ አድርጌ ካድነዋለሁ የተወሰነ ደቂቃ ያህል። አብራችሁን ቆዩ። ይሄንን ልጬ ፓተርን ውስጥ ፍሩን ውስጥ አይኔን አስገባለሁ። ፍሩን ውስጥ ማለት ነው። ባድንጃሉንና ይሄን ያው ውዶች እንደዚህ አድርጌ ሽንኩርቱን ካበሰልኩ በኋላ ቲማቲሙን እጨምራለሁ ማለት ነው። ቲማቲሙንና ፍልፍል ሮሚ ከዛ ሳልሳውን እጨምራለሁ። ይሄን ያዘጋጀሁትን ሳልሳ ብዙ አላረግም። ይሄ አደረኩኝ እናስለዋለሁ ማለት ነው። ከዛ ቅመሙን እጨምራለሁ። እዚህ ያዘጋጀሁትን ቅመም። ይሄ በነገራችን ላይ ጅኒ ሞቱ ነው፣ ጨው እንዳይመስላችሁ። የኢንዶኔሲያ ምልህ የሚባለው ነው። ሌላው ቤት ያላችሁን ቅመም ማረግ ትችላላችሁ ማለት ነው። ያው ውዶቼ ትንሽ ውሃ ጠላ አድርጌ ትንሽ ጨመር አድርጌ ከርነዋለሁ። ይሄ ቲማቲም ምናምን በጣም መብሰል አለበት። ስጋውን ከማረጌ በፊት ይሄንን ከድሜ የተወሰነ አበስለዋለሁ ማለት ነው። ስልሱ የሆነ ቲማቲሙ ማለት ነው። ማዕድኑ እንዳያማቸው ሳልሳ ያው እንደዚህ ሆኗል። ከዛ ስጋዬን ያጠብኩትን የቆራረኩትን እጨምራለሁ ማለት ነው። ውዶች ቢስሚላ እንደዚህ አድርጌ የተወሰነ አሁን ሞከር ነውና እንትን ፋሶሊያውን ጨምሬ ፋሶሊያው ከበጣጥሱ በጣም ቶሎ ስለማይመስል ከስጋው ጋር ነው ማበስለው ነው። እከድነዋለሁ ማለት ነው። እኔም እከድነዋለሁ የተወሰነ ሀሳባ ሀዋያ ገላይ ውስጥ አስገባዋለሁ። ይሄ ዘይት አድርጌ ይሄ ነው ሀዋያ ገላይ ትንሽ ዘይት አድርጌ እንደዚህ አድርጌ ምክንያቱም በቃ ቶሎ ይበስልላችኋል። ጣዕሙም ራሱ ምርጥ ነው የሚሆንላችሁ ማለት ነው። ባድንጃሉን በዚህ መልኩ ነው ማበስለው። ፋሶሊያውን ግን ከስጋው ጋር ጨምራለሁ ማለት ነው። ካለላችሁ በዚህ መጥበስ ትችላላችሁ። ዝም ብላችሁ ማድረግ ትችላላችሁ። አስገባው ደግሞ ልከፍተው ነው። እንደዚህ ሆኗል። ፋሶሊያውን ጨምሬ በቃ ከርነዋለሁ። ለግማሽ ሰዓት ያህል ከርነዋለሁ ማለት ነው። እዚህ ጋር ይሄንን ፋሶሊያውን አደርጋለሁ ማለት ነው። ይሄን ፋሶሊያውን አጥቤ ምናምን ፍሪ ውስጥ ስላስቀመጥኩት ነው። ፋሶሊያውን እኔ አይዋ ኪዳርቲ እንደዚህ ላላማ في غسل كل كده بس ይሄ ፋሶሊያውን ከስጋው ጋር ጨምራለሁ ማለት ነው። አያችሁ በቃ ይሄንን አሁን ለግማሽ ሰዓት ከርነዋለሁ ማለት ነው። ፋሶሊያውን እኔ ከስጋው ጋር ማበስለው ሁሉንም ጨማምሬያለሁ። ኩዝበራና በግዶንስ ደግሞ ቆራርጬ አስገባለሁ። ከግማሽ ሰዓት በኋላ ደግሞ እንትኑ ድንቹንና ባድንጃሉን ነው ማስገባው ማለት ነው። ይሄን ይመስላል ልጆች። ቪዲዮውን ግን ላይክ ሼር ያደርጋችሁ አጠናክሩኝ። ወዳችኋለሁ። ድንቹን እናንተም ደግሞ አስገባለሁ ማለት ነው። ጨው አሁን አረጋለሁ። ጨው አላደረኩም በነገራችን ላይ ቢስሚላህ የተወሰነ ጨው አደርጋለሁ።
ያስተፍረላር። ይሄ ጨው አይደለም ምርፍ ጨው ነው ብዬ በጣጥሱን አደረኩት። ፈራ ይኸውና ጨው የኛ ጨው ቡኒ ስለሆነ ያው ጨዋችን ቡኒ ነው። ለዛ ነው ይሄ ቡኒ ስለሆነ ነው ማለት ነው። ግን ይተከፈተ ስለላ እና ይሄን ይመስላል። አሁን ከድነዋለሁ ማለት ነው ለግማሽ ሰዓት ያህል። ባይ ከግማሽ ሰዓት በኋላ ደግሞ እመጣለሁ አብሬ ማለት ነው። አብራሁ የምከፍተው ነው ምክንያቱም ዶሮ ባልንጀራ ተጣጥሱ እንደዚህ አድርጌ ታጣጣሱ ያለው አሁን ልጨምረው ነው ማለት ነው። ያው እንግዲህ ደማችን ይሄን ይመስላል። ይሄን ምስል ኢዳም ሰርቻለሁ። ሁሉ ማሻአላህ ትንሽ የተወሰነ ከድነዋለሁ አብሮ እንዲባስል ማለት ነው። በስሏል ግን በቃ ስጋውን ሁሉ ነገር በስሏል። እና በዚህ መልኩ ነው ማለት ነው የምትሰሩት። እንግዲህ መስራት ለፈለጋችሁ እዚህ ደግሞ ጥሩ ዜና ይሄ ማለት ነው። እዚህ ጨው ቀምሰዋለሁ። ጨው አላደረኩም፣ ትንሽ ነው ያደረኩት። አሪፍ ነው። ኩዝበራ ነው የማደርገው እንጂ ሌላ የለውም ማለት ነው። ውሃ ትንሽ ጨምራለሁ። እንደዚህ ካደረኩ በኋላ የድንብላል ቅጠል ይሄን አደርጋለሁ ማለት ነው። በቃ ትንሽ ደቂቃ ከድነዋለሁ ማለት ነው። ይሄን ይመስላል። ቪዲዮውን ላይክ ሼር አድርጉ። ወዳችኋለሁ። እንደማችን በዚህ መልኩ ደርሶልናል ማለት ነው። ጉድ መሰላ በዚህ መልኩ ኢዳሜ ጨርሻለሁ ማለት ነው። አላህ አያችሁ እናንተም ሰርታችሁ ተጠቀሙላችኋለሁ። ዋው መሰላ ብላ